ሰላም ሰላም ብለናል። ዛሬ እንግዲህ የማሳያችሁ በዚህ ሀገር ሙልሙል ነው የሚሉት። እንደዚህ ሙልሙል በእኛ ሀገር ምንድን ነው የሚባለው? የተሰራ የተሸጠ ነው ምንድን ነው? በቴምር ነው የሚሰራው። በነገራችን ላይ ኩኩስ ማለት ነው። እንደ ኩኩስ በቴምር ነው የሚሰራው እና ይህ ተሰርቶ ያለቀበት ሳህን ውስጥ ያለው ነው አሁን እያሳየዋችሁ ያለሁት ማለት ነው። ይሄ ያው ተዘግቶ እንደዚህ ነው ታሽጎ ወደ ሱቅ ቤት የሚሄደው ማለት ነው። እና ያው ስራው ትንሽ ይከብዳል፣ የምር ይከብዳል እና በብዛት ስለሚሰራ ይከብዳል ማለት ነው። እና እንደዚህ ነው የሚሰራው። ይሄ ያው ታሽጎ ተስተካክሎ ምናምን ተደርድሮ በስርዓቱ ያለቀ ነው። እዚህ ጋር ደግሞ ገና ትኩሱ ነው ያው ተቆራርጧል። እሱን በተርታ ማስቀመጥ ማለት ነው። ሳህኑ ላይ ያው በተርታ እየደረደርኩት ነው ማለት ነው። ይሄ ደርድሬ ከጨረስኩ በኋላ ከዛ ያው ፎርም ውስጥ ይገባል። ከዛ ሲወጣ ደግሞ ያው ይሄ ነው እና ትንሽ ይከብዳል። ብቻ በነገራችን ያው ብቻዬን አይደለም ሴትዮዋ እራሷ ምናምን ይሄ የምትቆራርጠው እኔ ማስተካከሉን ምናምን ነው እንጂ እሷ ናት የምትቆራርጠው እና ግን ያው ትንሽ ከበድ ይላል። ያው በብዛት ስለሚሰራ ማለት ነው። ቢያንስ 5 ሳህን 6 ሳህን ነው በአንድ የሚያዙት ማለት ነው። እና በጣም እንጃ ብቻ እግዚአብሔር ይመስገን። እንደውም እኔ እኮ ውጭ ሀገር አፍታም ይመስለኝ ነበር። ለካ በዚህ ተሰርቶ የሚያድሩም አለ። በዚህ እንትን ሰርቶ በዚህ የሚተዳደሩ አለና እኔ በቃ ምንም ደሃ የለም ምስኪን የለም እና በቃ አፍታም ናቸው ነበር የምለው ውጭ ሀገር። ለካ ከኛም ሀገር ይባሳሉ እንደ እያልኩ ነበረ። በቃ አሁን እዚህ ጋር ደርድሬ ጨርሻለሁ። ደርድሬ ጨርሼ ያው ፎርም ውስጥ አስገባሁት። ፎርም ውስጥ ገብቶ ያው በስሎ ምናምን የወጣ ሳህን ላይ ያደረኩት ማለት ነው። ያው በስሎ የወጣ ግን ያምራል። በነገራችን ላይ ለጊዜው ትንሽ ከበድ ቢልም ሲሰራ እና ሲዘጋጅ ያምራል እና እላቸዋለሁ። እንግዲህ ያው ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። አዲስ ነው ሰላም ኒው የሚል ነው እና ያው ሁላችሁም ሰብስክራይብ አድርጉኝ ማለት ነው። እንግዲህ ያው ብዙ ነገር ወደፊት እንድለቅ ማለት ነው። ያው እዚህ የምታየው ታሽጎ ነው። ይህንን ይመስላል። የምር በጣም ደስ እያለኝ ነው የምሰራው። ያው እዚህ ጋር ወደ 8 ሳህን 20 ሊሞላ 17 ነው እንደዚህ ነው እና 17 ምናምን ሆኖታል እየሰራሁት ማለት ነው። 17 እንግዲህ እንደዚህ ነው እንግዲህ ተዘጋጅቶ ምናምን የሚሸጠው ማለት ነው። ይሄ በነገራችን ነው በሳህኑ ሲያልቅበት ወደው ትገዛለች። ያው እዚህ ሀገር ሳህን አይቸገሩ እና ይህንን ይመስላል። ይህ እንደዚህ ነው ሳህን ላይ እንደምታዩት በብዛት ነው። ግን በነገራችን ላይ የሚሰራው በብዛት ነው የሚሰራው። ቢያንስ አንዴ 6 10 20 ያዛሉ አንዴ ማለት ነው። ሳህኑ ከነ ሳህኑ 20 ያዛሉ። በቃ ቢያንስ ይሄንን የምትሸጠው በዚህ በሳውዲ 20 ብር ነው የሚሸጠው ማለት ነው። ሌላ ስራም አለ። ይሄ ብቻ አይደለም የሚሰራው፣ ፈጣይር ይሰራል። ይሄ ነው በብዛት የሚሰራው። ፈጣይርም በብዛት ይሰራል። እንግዲህ ያው አረብ ሀገር እንግዲህ ያው እንደዚህ ነው የምንሰራው። እንግዲህ ሀገራችን እንደዚህ የምንሰራው የምር የተሟላ ነገር ኖሮ እንደዚህ ብትሰራ። ለነገራቸው ኮኩሱ መስራት ይቻላል። ትንሽ ፈጣይሩ ይከብዳል እንጂ ኮኩሱን መስራት ይቻላል። ያው ዋና አዲስ አበባ ውስጥ ከሆነ ያው ሁሉም ነገር ስለሚገኝ እዛ ጋር መስራት ይቻላል። ግን ይሄኛው ሙልሙል ነው የሚሉት እዚህ ሀገር ኩኩስ ማለት ነው። ኩኩስ በቴምር ነው የሚሰራው። ቴምር የተፈጨ ቴምር ያው በፍሬውን አውጥቶ በእጅም ማቡካት ይቻላል ጓንት አድርጎ። ግን እሷ ያው የተዘጋጀውን በፌስታል ገዝታ ነው የምትመጣው። ከዛ
ይህን ይመስላል እና ሳህን አዲስ እየፈታው ነው። በቃ ሁሌ እንደዚህ ነው። ይሄው እንደዚህ ተደጋግሞ የሚታየው የተለያየ ቀን ነው እንጂ የአንድ ቀን አይደለም። በተለያየ ቀን የተሰራው ነው። አንድ ቦታ አርጌ በቪዲዮ እንድጠራቀምልኝ ማድረገው እንጂ አሁን ይሄ የማሳያችሁ በተለያየ ቀን የተሰራ ነው። ዛሬውን ብቻ ሳይሆን በተለያየ ቀን ነው የሰራሁት ነው። እና በነገራችን ባለቀበት ቁጥር ወደው ነው የሚሰራው። ሴትዮዋም በጣም ጀግና ናት የምር። እኔ ስደክመኝ እሱ አይደክማትም። እኔ በጣም ነው የሚገርመኝ። ምን አይነት ጥንካሬ ነው የሰጠሽ? እኔን ለምንድን ነው ቢደክመኝ አንቺን እንዴት ነው እያልኩ ነበረ። እና በጣም ጎበዝ ናት፣ ትሰራለች የምር። ያው ከሷ አጠገባ ነው ያለሁት፣ ከሷ ጋር ነው የምሰራው። እና በቃ ፋታ የለውም። ቢያንስ የምንጀምረው 5 ሰዓት ላይ እንጀምራለን፣ 10 ሰዓት ላይ ያልቃል። ይሄኛው ይቆያል። ቢያንስ እስከ ማታ ድረስም ልንሰራ እንችላለን ብዙ ከሆነ። አንዳንዴ እስከ 50ም ትሰራለች፣ አንዳንዴ እስከ 40ም ትሰራለች። በጣም ብዙ ነው የሚሰራው። እና ያው መሀል ላይ ተቋርጦብኝ ነበረ። በጣም ብዙ ነው የምሰራው፣ እንደ ትእዛዙ ነው። ግን ይሄኛው ቤት ውስጥ የሚሸጠው ቤት መጥቶ ነው የሚያዟት ማለት ነው። ከቤት ነው መጥቶ የሚወስዱት። እና በቃ በብዛት ይሰራል። 50፣ 40፣ 30፣ 20 በጣም ይሰራል። እሱ ካለቀ በኋላ ነው ወደ ጽዳት ወደ እቃ አንዳንዴ ጽዳትም የማይሰራበት ቀን ይኖራል። ጽዳት ማላጸዳበት ቀን ለምን ስለሚበዛ ማለት ነው። እንደዚህ አይነት ኩኩሱ በጣም ይበዛልና ኩኩስ ነበር ግን አንድ ሰዓት ሊሆን ነው። እንደዚህ ሰፊ ቦታ ኑሮ እንደዚህ ብንሰራ ይህ ነገር ያዋጣል፣ ይህ ያዋጣልና ሀገራችን እንግዲህ ገፍተን ለመስራት ያብቃን እላችኋለሁ። ሰብስክራይብ ላይክ ማድረጋችሁን